ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና ልጅ ምንድነው ሁሌ ያመጣብኛል እንትን ፌስቡክ you can support me by sending stars ይላል። stars help me come on አራት ፉልኝ ምን ጉድ ነው? ሰላም ናችሁ? እንዴት ናችሁልኝ? ሁሉ ነገር አማን? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ ውሎ እንዴት ነው? ዛሬ ቅዳሜ ነው። ወጡ በቂቤ ነው። ብልጽግና መደገፍ እንዲህ የሚያሳምር ከሆነ እቀጥላለሁ። ብልጽግናን መደገፍ እንዲህ አንድ ፍሬ ልጅ የሚያስመስል ከሆነ ግድ ይላል። የሥራው ባህሪ ነው። በሚያሳምር ነው የምትሄደው። አፈር መስዬ ነበር ፋኖን ስደግፍ። ፋኖን ስደግፍ ግጠው 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 ጸጉሬን ጨርሰው ሰውነቴን ጨርሰው ማዲያት በማዲያት አድርገው የሆነ የጠነዛ ሽማግሌ ነበር ያስመሰሉኝ። አረ ብልጽግና ከባድ ነው። ብልጽግና ይመቻል። ቀመሱት፣ እንደኛ ብልጽግና ቀመሱት። ማይ እውነት ብልጽግና እንዲህ ፏ ብልጭ ነው የሚያደርገው። ሰምታል ቤተሰብ። ለማንኛውም እንዴት ናችሁልኝ? ሁሉ አማን? ለቅሶ ተጀመረ። ዋይ 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 ዋይ፣ ከታች ወደ ላይ ተጀመረ ለቅሶ። መጀመሪያ በስነ ስርዓት ብርሃኑ ጁላ ወጥቶ ምንድን ነው ያለው? እኛ ከፋኖ ጋር ምንም አይነት ጸብ የለንም፣ ምንም አጀንዳም የለንም። ስለዚህ ምንድን ውጋ አያስፈልገንም አላቸው። ፈርቶን ነው። ፋኖ ጀግና መሆኑን ያውቀዋል። አልሽ አይደለ አልሽ። ኧረ ተው፣ ሰላም ይሻለናል። እኛ ፋኖ አልሽ ዋዋ አልሽ። ጢሪሪሪ ላላ አልሽ። ከዛ ሲሰጥሽ ማለት ጀመርሽ። የዓለም መንግስታት ይወቁልን ተጀመረ። የዓለም መንግስታት እውነትሽን ነው፣ እውነትሽን ነው። ክርስቲያን ታደለ ህገ መንግስቱ በጣሰው ህገ መንግስቱን ጥሶ አሰረው። እውነትህን ነው፣ እውነትህን ነው። ክርስቲያን ታደለ ምን ሲያደርግ ነበር? ምን ሲያደርግ ነው? እሱ አይደለም አሜሪካ። ይህን ስማ፣ የመንግስት ሰው የሆናችሁ በደንብ ስሙ። ዶናልድ ትራምፕ የአሜሪካ ፕሬዚዳንት ነበር። አሁን ተከሷል። ፕሬዚዳንት ነበር። አሜሪካንን ለ4 ዓመት ሩዋንዳ አድርጎ የመራ ሰው ነው። ከህግ ግን ማንም ከህግ የሚበልጥ የለም። የኢትዮጵያ ህገ መንግስት ዶክተር አብይን ማሰር እንደሚችል በህግ መጠየቅ እንደሚችል ታውቃላችሁ። ህገ መንግስቱን አጣንም ምድረግ ፋኖ ደብተራ ያቅ እስክሪፕቶ ያቅ ህገ መንግስቱ ዶክተር አብይን ፕሬዝዳንቷን የማሰር ወይዘሮ ሳህለወርቅን የማሰር ህግ አለው። እንኳን የደንበጫ አረቄ የሚጠጣ ዱቄት ቀርቶ ማለት ነው። ክርስቲያን ታደለ ምን ሲያደርግ ነበር? ኦፊሻሊ ጦርነት ፓርላማ ውስጥ ሆኖ እያወጀ እና እንዲሸለም ነበር የጠበቀው። ይሸልሙት፣ ዶክተር አብይ ይሸልመው፣ ወንበር ቦታውን ይስጣው፣ በቃ ውሰደው፣ ወንበሩን ይበላው። ኢንፎርሜሽን እያወጣ ለወንበዴ ፋኖ ሲሰጥ አልነበረ? ነበር አልነበረ? እና ይሄ ሰውዬ አይጠየቅ ነው የምትለው? እናንተ መንግስት ብትሆኑ ምን ነበር የምታደርጉት? እስቲ ነገር መንግስት ብትሆኑ ምን ነበር የምታደርጉት?
አሜሪካ የሰለጠነችው ሀገር ዶናልድ ትራምፕን ከሰዋለች። ስቃዩን እያበላቸው ሰለጠነች የዲሞክራሲ ጥግ የምትባል ሀገር ምንድን ነው የሆነው? ክርስቲያን ታደለ በሚሰራው ወንጀል የተጠየቀው 4 ኪሎ ለ4 ኪሎ ታገል እያለ ነው ያለ። መብቱ ነው ልትለኝ? ታገል ማለት ግደል ማለት አይደል ያለው? እንግዲህ አብረን እናነበዋለን ቤተሰብ። እኔ ያለ ማስረጃ ፉን አይደለም እኔ ማኘው ያለ ማስረጃ ህዝቤን ምናምን እኔ ለአማራ ገበሬ አዝንለታል። አርሶ ቢበላ ጥሩ ነው። ወንበርም ለሱ አይሰጥም። ግን አትሰማ። ችግሩ ስለማትሰማ የተመጣጠነ ምላሽ ይሰጣል። ክርስቲያን ታደለ ጋሽ ጨብጤ እንዴት ነሽልኝ? እኔ ጋር ላስላስ ውስጤ ነው ታውቃለህ መቼ። ስለዚህ ልዘግብሽ ክርስቲያን ታደለ ምን ብለሽ እንደምታወሪ ልዘግብሽ። ክርስቲያን ታደለ በመጀመሪያ ላሳያችሁ እንዲያርጋ በህዋት ዘመን ፉን ስትል ነበር ክርስቲያን ታደለ። ያው ከነ ደብረጽዮን በላይ ከነ ጌታቸው ረዳ በላይ ህዋት ትመስል ነበር። ያት የማሽቃበጥ እስከርቮ አልቀረ፣ የህዋት አለባበስ አልቀረ፣ ምን አልቀረ፣ ፋብልጭ ብላለች። ይሁን መጀመሪያ እኔ ያለ ማስረጃ ፉን በቃ ይሄ ነው። ከዛ ደግሞ እንቀጥላለን። እኔ እኮ ክፉ ነኝ፣ ያለ መረጃ ማውራት አይመቸኝም። ክሪስዬ ከእስር ቤት ሆነች ከተከታተልሽኝ ብዬ ምን እያለ ይጽፍ ነበር? ክርስቲያን ታደለ ምን ብሏል? የአብይ አህመድ አስተዳደር በአማራ ህዝብ ላይ እየፈጸመ ያለውን ወረራና የንጹሃን ግድያ በአስቸኳይ እንዲያቆም እያሳሰብኩ የሰብአዊ መብት ተቋማት፣ የዲፕሎማቲክ ማህበረሰብ እንዲሁም ሚዲያዎች መንግስት የቴሌኮም አገልግሎቶችን በመዝጋት ጭምር በአማራ ክልል ላይ በከባድ መሳሪያ ታግዞ ንጹሃን ዜጎች ላይ እየፈጸመ ያለውን ጭፍጨፋና እንድታወግዙና አገዛዙ ላይ ያለውን ጫና እንድታሳድሩ ጥሪን አቀርባለሁ ነው። ይሄ ሰላማዊ መልእክት ነው። ላምጣልሻ ምን አይነት መልእክቱ ምን ብለሽ እንደጻፍሽ በመረዳታችን ወሰን ትክክል አይደላችሁ ባልን ጊዜ ይፋዊ ወቀሳ አቅርበናል። በገሃድ ላየነው የነቃ ሀገርን የማዳን ተስፋቸውን ደግሞ እንዲሁ በገሃድ በርቱ ለማለት አንሽኮርም። በአንድነት ስንበረታታ ሀገርና ህዝብ ይበረታል። በርቱ፣ እንበርታ። በሀገር አንድነትና በህዝብ ጉዳይ አንደራደርም፣ ያው ነን ይላል። ሌላው አማራ ትግልህን 4 ኪሎ አድርግ ብለህ ያልክበታል እና ብዙዎቹን የምነግርህ ምንድን ነው እዛ ውስጥ ሆነ ስትደነፋ ነበር። ልንገራችሁ፣ ጀዋር ታስሮ ምንም የመጣ ነገር የለም። ቄሮን የሚያህል አንበሶች ጀዋር ሲታሰር ዝም ነው ያሉት። ዝም ብለው ቅጣቱን ተቀብለው ጀዋር ወጣ። ክርስቲያን ታደለ ፓርላማ ገብተህ ተው፣ ህዝብን ምራ፣ ህዝብን አገልግል፣ አማራ ክልል ላይ ስራ፣ በአማራ ጉዳይ የፈለከውን ስራ ተብሎ ተሰጥቶት መስራቱን ትቶ ድንፋታ ነው። ደሳለኝ ጫማ ጫኔ ለአማራው መስራት ትቶ እየየ ነው። ከምን ከ360 ጋር ነው የሚያወሩት። ይሄ ነው ችግሩ። ስለዚህ ዶናልድ ትራምፕን አሜሪካን ሀገር ከሳ ለእስር እየጠበቀችው ዶናልድ ትራምፕ እንኳን ኢትዮጵያ ክርስቲያን ታደለን አይደለም ዶክተር አብይንም ህገ መንግስቱ ወይዘሮ ሳህለ ወርቅን የማሰር መብት አለ። ይሄን ነው ልላችሁ የምፈልገው። ከዛ ማጋመጣላችኋለሁ። አማራው ተራራው ዲዲዲ የምትለዋ ዱቄት
በየጊዜው ዳኜ ዋለልኝ ምን እያለች ነው የምትለጥፈው? ዳኜ ዋለልኝ መዋጋት ነበረብሽ፣ ነግሬሻለሁ፣ ግባና ተዋጋ ብያለሁ። ዳኜ ዋለልኝ አዝማሪው አንተ ዱቄት ተዋጋ ብዬ ነበር። ሳትዋጋ መያዝ እኔ ትንሽ ቅር ብሎኝ፣ ብትዋጊ ደስ ይለኛል። ዳኜ ዋለልኝ ምን አለ ብትዋጊ፣ አንድ እንኳን ተኩሰሽ ብትገቢ ለባህሉ ድምቀት። አንድ እንኳን አትተኩሽም ለባህሉ ድምቀት። በጣም ተሰምቶኛል። እንደ ቤተሰብ አንድ እንኳን አትተኩሽም ለባህሉ ጢሽ አድርገሽ ምናምን ነገር አትተኩሽም። አየዋለልኝ ልጅ አንተ ፎክር ሸልል አንድ ዱቄት አባ ኮስተር ይላል። ዳኜ ዋለልኝ የጨነቀለት ብላለች። እሺ ምንድነው ድሊት ያደረግሽው? ዳኜ ዋለልኝ ይኸውልህ ከአርበኛ ዘመነ ካሴ የተላለፈ መልእክት አማራ የሆንክ በሙሉ ማንኛውንም ከስለት እስከ ጦር መሳሪያ ይዘህ ተነስ፣ ክብራችን በክንዳችን ሼር ይላል። ይኸውልህ ዳኜ ዋለልኝ መንግስት ዝም ብሎ አይነካም። ደግሞ ምንድን ነው ያስተላለፈው ዘመነ ካሴ? የስርዓቱ ሰዎች ተደናብሬ ደንግጬ ከከተማ እንድሸሽና እንደለመዱት በሬና ገበሬ ላይ ለመተኮስ በኔ እንደሚያደርጉ እንደሚችሉ አጥቼው አይደለም። ይህ ስርዓትና እኔ አጥፊና ጠፊ ነን። ይህ ስርዓት እስትንፋሱ እስካለ ድረስ ፋታ እንደማይሰጡኝ ባገኙት አጋጣሚ ሊያጠፉኝ እንደሚፈልጉ አጥቼው አይደለም። ከዚህ አኳያ አንዳንድ ወዳጆች እንደው ከከተማ ብትወጣ ከከተማ ብትርቅ ሲሉኝ ነው የሰነበቱ። የስርዓቱ ሰዎችም ተደናብሬ ደንግጬ ከከተማ እንድሸሽና እንደለመዱት በሬና ገበሬ ላይ ለመተኮስ በኔ ያሳበው እንዲመቻቸው በሚቀርቡኝ ሰዎች በኩል ያዘኑ መስለው ሲልኩ ነው የሰነበቱ። እንዳሉ ይቀንዳ ይመጣቃለሁ ግን እዚሁ ነው የሚለይልን። የወሰንኩት ይሄን ነው። 11 አመት ዙር ያለው በየበረሃው በየጫካው ለረጅም ጊዜ ገበሬ እያስቸገሩ ከገበሬ እጅ እየለመንኩ በልቻለሁ። በአንጻሩ ስርዓቱ ዘመነን አገኛለሁ የሚል ሰበብ የሚጠላው ገበሬና በሬ ላይ ሲተኩስ ነው የኖረውና እሱን ደግሜ አልፈቅድም። ወደ ቤቴ ከመጡ ወደ እያንዳንዱ ካድሬ ቤትና ጽፈት ቤት ይሄዳሉ። ራሳቸው ላይ የልቂት አዋጅ እያወጁ ያለው እንደዚህ በፊቱ ግማሽ ቀን ተታኮሱ ግማሽ ሰዓት ተታኮሱ ተብሎ የሚደመደም ነገር አይደለም የሚሆነው። ወደ ፉል ስኬል አብዮት ነው የምንቀይረው። በዘመነ ምክንያት አይደለም በዘመነ ጊዜ ሰው እንዳይሞት በሚል ከአቅሜ ከእድሜ ከተሞክሮ በላይ ሲጨነቅ ኖር ያለው የነሱ ስራ የምታየው ነው። ተጠግተው በአንድ በኩል ነው ቦምብ ወርውረው ዘለው ሊገቡ የነበረው አሁን በሚመጡት ልክ ተመተው ተመልሰዋል። አሁንም ምናልባት ወደ ንጋት አካባቢ በተለይ 9 ሰዓት አካባቢ ተኩስ ሊከፍቱ ይችላሉ። እዚሁ ይለይልናል። ስለዚህ አሁን ከሩቅ ቦታ ያለው ወጣትም የታጠቀም ያልታጠቀም ማይ ወደ ባህር ዳር ሩጦ መምጣትን ብቻ ታሳቢ አያድርግ። በየሰፈሩ አህያ አለ፣ በየሰፈሩ ተላላኪ አለ፣ በየሰፈሩ ባለ ሁለት እግር አሳማ አለ። የሱ ቤት የሱ ጽፈት ቤት እሱ ራሱ ላይ ታርጌት መደረግ አለበት። በዚህ መልኩ ኢንስራት ካልተገላገል ፐርሰናሊ እኔም ጤና የለኝም አውቀዋለሁ። ይህም ህዝብ ከመከራ ይገላገልም። በየቀኑ መራራ የውርደት ዜና የውርደት ወሬ እየሰማን መራራ ሞት እየተጋትን ያለ ነው። አሁን በዚህ መልኩ መጣዋልና ሁላችንም መዘጋጀት አለብን። ከዚህ በኋላ ተነካክቶ ተሞካክሮ መጣታው ይባል ነው። ይሄን ባዶ ድንፋታ ሲፈቷቸው ይሄው እስከ መጨረሻው አልቋል። ይሄ ስርዓት እንደ ክፉአርም ተነቅሎ እስኪወጥ ድረስ መታገል አለብን ሁላችን። ይሄ ስርዓት እንደ ክፉአር ስለዚህ ሁሉም በየሰፈሩ ይወጣል፣ በየአካባቢው ይወጣል። ይሄ ነው እንግዲህ ጨዋታ። ስለዚህ እቺን ያደረገችው ማናት? አዝማሪ ዳኜ ዋለልኝ ምን ብላ ነው የፖስተችው? ከአርበኛ ዘመነ ካሴ የተላለፈ መልእክት አማራ የሆንኩ በሙሉ ማንኛውም ከስለት እስከ ጦር መሳሪያ ይዘ ተነስ፣ ክብራችን በክንዳችን ሼር ብላለች። ሼሪ ጎዳ ብላለች። አንቺ አሁን
ሌላው ደግሞ የጻፈው ዳኘ ዋለልኝ የጨነቀለት ይኸው አሳያችኋለሁ። ምን ይላል? ጭራቁ ብልጽግና በዘመነ ካሴ ላይ ተኩስ ከፍቷል። በዙሪያ በአካባቢው ያላችሁ ፋኖም ሆነ ሚኒሻ ወደ ቦታው በአስቸኳይ እንድትሄዱና ትግሉ እንድትቀላቀሉ ስል መልእክቴን አስተላልፋለሁ። ሼር ትላለች ዳኘ ዋለልኝ እያያ በለው ትላል። እኔ አጋልጣለሁ። መንግስት በደንብ ይከታተለኛል። ማስረጃ ነው ማመጣለን ለመንግስት። እኔ ችግር የለብኝም። ነይ የጨነቀለት ነይ 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 ዳኘ ዋለልኝ ነይ። ዋይ 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 ይኸው በዱባይ ለምትኖሩ ወዳጆቼ ልዘፍን ነበር። ይሄ ነው እንግዲህ መንግስት አጠገቡ ነው እንደፈለገ እያያ በለው እየዘፈነ አዲስ አበባ ላይ አማራ ክልል ላይ ፈታ እያለ ዱባይ እየሄደ እስራኤል እየሄደ ሌላ ሀገርም እየሄደ አውሮፓ እየሄደ ፈታ እንዲል አድርጎ መንግስት ለቆታል። እሱ ግን የሚሰራው ፖለቲካ ነበር። ምን ትደረጋል? ቆንጠጥ። አሁን የአራድዬ ልጆች የሻማ እንዴት ነው የሚቀበሉት ነው ና የጨነቀለት በል ይሉታል። የሻማ አማራው ተራራው ብለዝፈን ይሉታል። ቾ እያረጉት የጨነቀለት እያያ በለው አይሆንም በለው እድድሽ በለው ትላለህ። ጎጃም አዘነ እያልክ ትዘፍናለህ። እዛው አባቴ የንዴት ሞጂ ስታረጓል እጅ እስኪ ደግሞ የንዴት ሞጂ አርግ። ደስ ነው የሚለኝ እኔ ፈታ እያልኩ። ምክንያቱም ለትግራይ ሲሆን ከአርቲስት እስከ ቄስ እስከ ኡስታዝ እስከ ሼክ እስከ ምን ብለሃል? ከመከላከያ ጎን ነኝ ብለህ እንዲህ ብለህ ቪዲዮ ሰርተሃል ሙሉ። ምን ትግራይ ላይ ህግ ለማስከበር ጁንታው ይደመሰሳል ተብሎ እኔ ብቻ ነኝ ያላልኩ። እኔ አብዛኛውን ጊዜ ባንዳ ተብዬ ነበር በዛ ሰዓት። ምክንያቱም ያመንኩበት ጦርነት አላመንኩኝ። ያላመንኩበት ጦርነት ምንም ከህዝብ ጋር የሚያገናኘው ምንም ነገር የለም። ህጉን በኃይለኛው የጣሰ ስራ ተሰርቷል ብዬ አላስብም። ምክንያቱም እንደ አንድ መንግስት በኢትዮጵያ ዲሞክራሲ በሌላት መንግስት በተወሰነ መልኩ የትግራይ ህዝብ ምን አድርጓል? እሺ ብሎ ስልጣኑን ለቆ ወደ ትግራይ ሄዷል። ትግራይ ላይ እኔ ላስተዳድር ነው ያለው። ጸቡ በዛ። እኔ ትግራይን ላስተዳድር ነው፣ መንግስት ደግሞ ነው አትችልም ነው። አቅሜን አሳያለሁ ነው። አንደርስታንድ። አሁንም ግን ያ ጦርነት ከቄስ እስከ ሼክ አማራው ሰርግ አድርጎ ሲቀባበለው የነበረ ጉዳይ። ስለዚህ ያ ነገር አለፈ። ምንድነው? ጁንታውን በሙሉ ጁንታ እየተባለ የትግራይ ልጅ ሲሳደድ ነበር። መንግስት ከመንግስት ጋር ነኝ እየተባለ ሲሰራ ነበር። ኦኬ። አሁንስ አማራ ክልል ላይ ህገወጥ ሌባ ህገወጥ የሆነን ህግ እናስከብር ሲባል አማራ ክልል አይቻልም ትላለህ። ይሄ እንደናንተ ዘረኛ በኢትዮጵያ ታሪክ የለም። ወለጋ ላይ ድሮን ተለቆ የኦሮሞ ህዝብ ምንም ያሰማው ድምጽ የለም። አማራው ግን አሁን ምን ውስጥ ገባ? የግብረ ሰዶም አጀንዳ ይዞ መጣ። መጀመሪያ ምን ሊል መንግስት ግብረ ሰዶምን ይደግፋል። መንግስት ያወጣው መግለጫ ደግሞ ላሳየ። ምን ብለው ቤት መጀመሪያ በቤተ ክርስቲያን መጡ። የቤተ ክርስቲያኑን ልንገር ትግራይ የራሷን ሲኖዶስ በማቋቋማ እነዚህ እነ ፋኖ ጴጥሮስ ምን አድርገው መጡ? እቅድ አወጡ። ምን ሊያደርጉ? የኦርቶዶክስ ተዋህዶ እምነት ተከታይ በሙሉ ለሁለተኛ ጊዜ ልናስቸጋራችሁ ነው፣ ከጎናችሁ ቆሙ ነው። ዮኒ ማኛ ነው የሚመራው ሶሻል ሚዲያ። ኖባዲ ያሱ ነን። አንድ ሰው እንኳን ጥቁር ሊለብስ እንኳን የእናንተን አጀንዳ ሊቀበል ሌባ ማጅራት መጭ ቤተክርስቲያንን ቦጥቦጠ እንደምትበላ ጴጥሮስ ፋኖ ጴጥሮስ ነግረሃል። አንተ ሌባ አትችልም። ማንም አያንቀሳቀስም። እሱን አጀንዳ እምቢ ስትባሉ የግብረ ሰዶማዊ
መንግስት ነው ያመጣው ብላችሁ አላችሁ። መንግስት ህገ መንግስቱ ላይ ምን አወጣ? ህገ መንግስቱ ሳይሆን የኢትዮጵያ ምን ብላ አወጣ? መንግስት አነብልሃል። አጀንዳ ልትሰጡ ምን አድርጎ ይሄ መንግስት ግብረ ሰዶምን ኢትዮጵያ ላይ ያስገባ ነውና ብላችሁ ህዝቡን ከማጋ ከፋኖ ጨብጤ ጋር አንድ ላይ አድርጋችሁ ለመስራት አጀንዳ ይዛችሁ መጣችሁ። ማን ይቀበላችሁ? ዮኒ ማኛ። በውሸት ማጭበርበር የለም፣ አይቻልም። በውሸት አታጭበርብርም። ምድረ ሌባ እኔ ነኝ በደንብ አድርጌ ውሸትን ማጋለጥ። ኖባዲ ያስ ይኸውልህ መጀመሪያ ከከንቲባ ከአዲስ አበባ ከንቲባ የተሰጠ መግለጫ ህብረተሰቡ ከህግና ከማህበራዊ እሴቶች ያፈነገጡ ህገወጥ ተግባራት ሲቃወሙ ለፖሊስ ጥቆማ እንዲሰጥ ጠየቀ። ሀገራችን በህብረ ብሔራዊነቷ የምትታወቅና የተለያዩ ባህሎችና ወጎች ያሏት ሀገር ነች። ከቅርብ ጊዜ ወዲህ ከማህበረሰቡ ወግና ባህል ያፈነገጡ ድርጊቶች እያጋጠሙ መሆኑን የተመለከተ መረጃ እየተሰራጨ መሆኑን በተመለከተ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ባወጣው መረጃ አስታውቋል። በከተማችን አንዳንድ ሆቴሎችና ሬስቶራንቶች የሀገሪቷ ህግ በሚጥስና ህብረተሰቡ በሚጥስና ከማህበረሰቡ ወግ ተቃራኒ በሆነ መልኩ የግብረ ሰዶም እንቅስቃሴ መኖሩን መረጃዎች እያመላከቱ መሆኑን ህብረተሰቡ ተገንዝቦ መረጃ በመስጠት ተባባሪ እንዲሆን የአዲስ አበባ ከተማ ባህልና ኪነ ጥበብ ቱሪዝም ቢሮ እና አዲስ አበባ ፖሊስ አስታውቋል። ግብረ ሰዶማዊነት በሀገራችን ህግ በፈጽሞ የተከለከለ ህግና የሚያስጠይቅ ተግባር መሆኑን በፖሊስ በሚደርሰው መረጃ በመመስረት በህግ አግባብ እርምጃ እንደሚወሰድ እያስታወቀ በዚህ ህግ ውስጥ ተግባር የሚጠረጠሩ ሆቴል ቤቶችና ሬስቶራንቶች የሀገሪቷን ህግ አክብረው የመስራት ግዴታ እንዳለባቸው የአዲስ አበባ ፖሊስ አሳስቧል። ከዚህ ጉዳይ በተያያዘ መረጃ ጥቆማና ያለው ማንኛውንም በአቅራቢያው በሚገኝ ፖሊስ ጣቢያ በግንባር በመቅረብ በተጨማሪም በነፃ ስልክ መስመር 991 እና 987 እንዲሁም በ011 0111 እና በ0115 ጻፉት። እኔ ፌስቡክ ላይ ከገባችሁ ታገኙታላችሁ። ስልክ ቁጥሩ በ011 552 በመጠቀም መረጃ ጥቆማና መስጠት እንደሚችል የአዲስ አበባ ፖሊስ አስታውቋል። አየህ፣ ሊሰሩ የነበሩት እቅዶች ፋኖ ለብቻው ታግሎ በህይወቱ አያቅም። ለብቻው ታግሎ አያቅም፣ ወደፊትም አይታገልም። ኢሳያስ አፈወርቂን ወዶ ይመስልሃል እንዴ የተጠጋ? ለጥቅሙ ለብቻው አይችልም። ትግራይ ለብቻዋ ታግላለች። ትግራይ ለብቻዋ ታግላለች። ድሮኑንም ሻቢያንም መከላከያ ሰራዊትንም ማንንም ለብቻዋ ታግላለች። ፋኖ ታገይ፣ አንቺ በጭባጫ ታገይ፣ ለብቻሽ ፋኖ ታገይ። ሌባ እንደሆናችሁ አሳያለሁ በማስረጃ ከራስ በወጣ ማስረጃ ነው የምነግርህ። ታገል ለብቻ። ስለዚህ በግብረ ሰዶም መጣ፣ በሃይማኖት መጣችሁ፣ በምን አድርጋችሁ የኢትዮጵያን ህዝብ ልታስነሱ በጣም ሄዳችሁ ነው። ለእንደናንተ አይነት ሌባ ክልላችሁ አንድ ሰው ለማይኖርበት እስቲ 1000 የኦሮሞ ልጅ ጎንደር ላይ ቤት ሰርቶ ሲኖር አሳየኝ፣ ንብረት አፍርቶ ሲኖር አሳየኝ። ጎጃም ላይ ሲያርስ የኦሮሞ ልጅ አሳየኝ። የወላይታ ልጅ 1000 ኖሮ ሲያርስ ጎንደር ላይ ጎጃም ላይ አሳየኝ። አንድ ሰው አይቀበሉ፣ አይፈልጉም፣ አያስጠጉም። ዘረኝነት ያለው አማራ ብለው ባመጡት አማራ የሚባል የለም። ይነውደ እዛ ቦታ ያለው ምንድን ነው? አገው ነው፣ ሽናሻ ነው፣ አርጎባ ነው፣ ወይጦ ነው፣ ጋፋት ነው። እያንዳንዱን ብታይ ቅማንት ነው። እያንዳንዱ ብታይ የለም። ጭፍልቅልቅ አድርጎ በጉልበት ወስዶ ጠራርጎ አማራ ብሎ ጨፍልቆ የሚጫወት ሃይማኖትን፣ ባህልን፣ እሴትን፣ ማንነትን ለማጥፋት የሚሄድ ነው እና ቤት አማራ ነው።
ቤተ አማራ ማለት ምንድነው? እስራኤላዊ ፈላሻዎች ናቸው፣ እስራኤላውያን ናቸው። ወደ እስራኤል ተጨፍጭፈው በእምነታቸው የተነሳ ጁሾች አይሁዶች ስለሆኑ ተጨፍጭፈው ከኢትዮጵያ አስወጥተው እስራኤል የሚኖሩ ናቸው። አማራ ክልል ላይ አንድ ብሔር አይወደድም። አንድ ብሔር ሐቁን ነው የምነግርህ። ያራዳ ልጅ ምንም ውሸት የለም። አምጣ አምጣ። ከየት አመጣ? መልስ የለም፣ መልስ የለም። ስለዚህ በግብረ ሰዶም ሙድ የመጣው ለማጭበርበር በኢትዮጵያ ተቀባይነት የለው። የኢትዮጵያ ሕዝብን አይነሳም ፋኖም ብሎ ዱቄታ ለብቻ ታገል፣ ታገል፣ ለብቻ ደግፋለሁ። ታገል፣ አሳየን፣ አቅምህን አሳየን። አሳይታ አታውቅም። በዘፈንና በቀረርቶ ያለ ሌባ ነው። አሳየን። ፍራሽ ሰርቃችሁ ስትሮጡ ነው ያየነው። ህዝቡን ስትዘርፉ ነው ያየነው። አንድ ቁም ነገር ስትሰሩ አይተን አናውቅም። ፈሳም በጭባጫ ነን። ነግርሃለሁ ጠግ ድረስ። እስቲ ማን አባቱ እንደሚያዘኛለሁ። ፈሳ አትችልም። ጦርነት አታጭበርበር። ሌቦቼን ላሳይ፣ ሌቦችን በደንብ አድርጌ ላሳይ። ይኸው ይኸውልህ እየዘረፈ ሲሄድ እየዘረፍክ ስትዞር ነው። ሌላው እነግርሃለሁ፣ አሳያለሁ። ኖ አሳያለሁ ምን ሲያደርግ እንደነበር ፋኖ እንዴት ሲዘርፍ እንደነበረ ላሳይ። ቆይ እኔ አሳያለሁ አባቴ። ሀቅ ነው የምነግርህ። እኛ ጋር ችግር የለብንም ሀቅን ለመነጋገር። የቱ ጋ ነው ያለኸው? የታለ? ዘራፊውን አሳየኝ። ዘራፊውን አምጣው። የት ሄደ? በእናትህ ነበረኝ ምን እንትን የራሱ የነሱ ምን ብሎ ሲነግራቸው እዛው ሴቶች ሲደፍሩ ሲዘርፉ ስንት ነገር ሲያረጉ እያለ ሲናገር ነው ፊት ለፊት የነበረው። አመጣዋለሁ። ሀቅ ነው የምነግርህ። መዋሸት የለም። በሀቅ ነው የምናወራው። ማታለል የኢትዮጵያን ሕዝብ አይቻልም፣ አይቻልም። የት ሄደ? በእናትህ በእናትህ ሄደብኝ። ማን I wish it were here. እስቲ ቪዲዮ የሚለው ላይ ገብቼ ቼክ ላድርግ። ሀቅን ከኔ መውሰድ አትችልም። በሀቅ ከመጣ ኢትዮጵያ እጄ አዲስ አበባ ሰላም መሆኗን መናገሬ ምን አስብሎኛል? አንተ አጎብዳጅ አስብሎኛል። ስለዚህ ሀቁን ነው የምነግርህ። ሀቅን አይቼ በሀቅ የምኖር ሰው ነኝ። ለህሊና የምኖር ሀቅ እዚህ ጋር የለም። ምክንያቱም ከዚህ በፊት ያያችሁት ይመስለኛል አጥፍተውታል ከኔ ፔጅ ላይ። ምክንያቱም ከሌላ ፔጅ ነበር ሼር ያደረኩት። አንድ የአማራ ክልል ልዩ ኃይል ነው ሲናገር የነበረው። ፍሪጅ እየሰረቃችሁ ልጆች እያገታችሁ ገንዘብ እየወሰዳችሁ ፋኖች በሚሊዮን የሚቆጠሩ ንብረት አውድማችሁ ሴት እየደፈራችሁ ነው ብሎ ተናግሯል ፊት ለፊት። ይሄን ነው የምነግርህ። አሁንም እያልኩ ያለው ምንድነው? ራስን ችለህ ታገል። በፊት ኦነግ ታግሏል ደርግን ለመጣል፣ ህወሓት ታግሏል፣ ሻዕቢያ ታግሏል። የአማራ ጀግንነት ለብቻው ተፈትኖ አያውቅም። በሌላው ላጥ ብሎ የሚገባ ነው። በሌላ ሰርጎ ገብ ነው። በዚህም ትግል ላይ ላጥ ብሎ ወልቃይትን የዘረፈ ነው። 27 ዓመት ስለ ወልቃይት ትንፍሽ ያለ ከኮሎኔል ደመቀ ዘውዱ በስተቀር እና ንግስት ይርጋ ኮሎኔል ደመቀ ዘውዱ ነው ወይንሸት የሚባሉ ከሶስቱ ውጪ ስለ ወልቃይት የሚናገር አንድ ሰው አልነበረም።
እናቱ የወለደችው። ትንፍች የሚል አልነበረም ስለ ወልቃይት። አሁን ግን ላጥ ብሎ ግርግር ለሊቢያ ያመቻል። መከላከያ ገብቶ ሲደመስስ፣ መከላከያ ገብቶ ብዙ ነገር ሲያደርግ ላጥ አድርገው ወልቃይትንና ራያን ወሰዱ። አሁን ወልቃይት ዋና ከተማ ነው የምትሆነው። ምክንያቱም የትግራይ ልጆችን መንቅረው ከወልቃይት አስወጡ። መንቅረው 80,000 ሌላው ከጎንደር 80,000 የትግራይ ልጅ ወደ ሱዳን ተሰደዱ። አማራ ክልል ማንንም ሌላ ብሔር ብሔረሰብ አይወድም። ክልሉ ላይ ማንም ሌላ ብሔር ብሔረሰብ አይኖርም። ሀቅ ነው የምነግርህ። ለምን መልስ የለም፣ አይወዱም። በሌላ ክልል ግን ፈላጭ ቆራጭ ካልሆንኩኝ ብሎ ያዙ ይልቀቁኝ የሚል ነው ወገቡ። አትችልም። በኦሮሚያ ክልል ላይ የኦሮሞ ማንነት እንጂ ያንተ የበላይነት አይኖርም። በደቡብ ክልል ላይ የአማራ የበላይነት አይኖርም። አክትሟል እሱ ዘመን። ባናት ተዘግዘቅ። አይኖርም፣ ጨርሶ አይኖርም። ይሄ የድሮ አፄ ኃይለ ሥላሴ ናለኝ በላይ ዘለቀ ናለኝ እያልክ የምታጓራ ዱቄት ያ ዘመን አልፏል። ፋኖ እና ተዋጋ። ቂጥን ተገልበት ትገረፋለህ። ተዋጋ። በቅርቡ ተከበብ ያለው እያለች ዘመነ ካሴ ያዙ ይልቀቁኝ እንደምትል ታውቃለህ። ከበውኛል። ወይኔ አሁን ከከበበ ይደፋል መንግስት። ምክንያቱም ራስ መግለጫ አውጥተሃል። ከመንግስት ጋር ኦፊሻሊ ጦርነት ገጥመሃል። በጦርነት ነው የመጣው። መንግስት የሚፈልገውን እርምጃ ይወስዳል። የሚፈልገውን እስቲ የሚነሳ እናያለን። ማንም አይነሳ። ማጭበርበር ጊዜው አክትሟል። የኢትዮጵያን ህዝብ ማታለል፣ በልሙጥ ባንዲራ መደበቅ ጊዜው አክትሟል። ለምን እንደማትቀበሉት ታውቃላችሁ? ያኛውን የኮከቡን የብሔር ብሔረሰቦች እኩልነት ስላለው ነው የማትቀበሉት። ሌላ ታሪክ የለም። የብሔር ብሔረሰቦች እኩልነት የለው አለው። ይቅርታ አለው። የብሔር ብሔረሰቦችን እኩልነት ስለማትቀበሉ ነው። ያ ደግሞ የኢፌዴሪው ዋናው የብሔር ብሔረሰቦች እኩልነትን የሚያጸድቅ ነው። ተከተለ። ስለዚህ ያቺን እኩልነት አትፈልጓትም። ለምን መሰለ? ወይ ጊዜ ያደርጋል የወላሞ ሚዜ ብለህ የምትተርቱ ናችሁ። የወላይታ ልጅ ከአማራ ጋር እኩል ሚዜ መሆን አይችልም እያላችሁ ነበር የምትተርቱት። እርጉዝ ካልቀደዱ አይገኝም ዘውዱ ብላችሁ የምትተርቱ ሰዎች ናቸው። ለዝንብ ተለቅ ያለ ዝንብ ስትል የጋላ ዝንብ ብላችሁ የምትሉ ናችሁ። ይቅርታ ቃሉን በመጠቀም ጫማ ሳይኖር ቦቲያም እያልክ ሲያሰድቡን የነበሩ ሰዎች ናቸው። ጫማ ሳያቅ ከነመፈጠሩ ጫማ አድርጎ ያቅ ጫማ መጻፍ አይችልም እንኳን ማድረግ። ቁምጣ ለብሶ ሱሪ ያለበስኩ እኔ ነኝ ብሎ የሚተርትልን አማርኛ ቋንቋ የአገው ልጆች ነው። የአገው አባትና እናቶቼ ናቸው አማርኛ ቋንቋን ያመጡት። የወታደር ቋንቋ ነው። ምክንያቱም አማራ ክልል ላይ ያሉትን ብሔር ብሔረሰብ ካየ አማራ የሚል የለው። እነ ሽናሻ፣ እነ አርጎባ፣ እነ አገው፣ እነ ቅማንት፣ እነ ጋፋት በሙሉ እነ ወይጦን ብታይ የየራሳቸው ሌላ ቋንቋ እንጂ ያላቸው አማርኛ የሚባል የለም። አማርኛ የወታደሮች ቋንቋ። አሁን እህቶቼ ምን ይናገሩ ነበር? የወፍ ቋንቋ ብለው ቅዝላዛ የሚሉት ነበር ራሳቸው የፈጠሩት። እንደዚህ ቋንቋ የሚፈጠርበት አጋጣሚዎች ይኖራሉ። የአራድዬ ቋንቋ እኛ አለን። የገጠር ልጅ ብታመጣው ባናቱ የምተክለው ቋንቋ አለኝ። የአዲስ አበባ ልጆች የምናወራው ምንም የማይገባቸው ቋንቋ አለን። እንደዚህ አይነት ቋንቋዎች ይፈጠራሉ በየቦታው። ስለዚህ አሁንም የምናገረው ነገር ምንድን ነው? በኦፊሻሊ ከእስር ከፈታው በኋላ ብልጽግና ከእስር በምህረት ከፈታው በኋላ ዘመነ ካሴ ድንፋታዋን አይታችኋታል። አይጥ ለሞቷ የድመት አፍንጫ
ታሸታለች ይላል መጽሐፉ። ምን አልክ አንተ? እስር ቤት ገብተህ ሲቀልቡ ሲያበሉ ቅልጥም ስትበላ ቆይተ ሰንጋክለ ወጣ ልብ ተሰማ። ጮማ ሲቀልጥ የልብ ተሰማሽ። አንበሳ ተጫወች። እስር ቤት እያለ አንድ ትንፍሽ ያለ አማራ ክልል ላይ የለም። አንድ መንግስት ማድረግ ያለብህ ምንድነው? እንደዚህ አይነቱን ቀንዱን ትለዋለህ፣ ጸባይ ይገዛል። የአማራ ባህሪ ዶክተር አብይ እርግጠኛ ሆኜ እነግራለሁ ከኔ በላይ አታውቀው። 13 ዓመት የነሱን ማንነት የማክሰው ነው። የአማራ ፖለቲከኞችን ባህሪ በስድብ ለማሸማቀቅ የማይዳክሩበት መንገድ የለም። በስድብ ብቻ ጀግንነት መንገድ ላይ ሲያገኙኝ እንዲሆን ይማኛ የሚቀዝኑለት የለም። ፈጣሪ ምስክሬ የ500 ብር ኦሞና በረኪና ልብሳቸውን አያጸናው። ራሳቸው ላይ የሚሸኑና የሚቀዝኑ ናቸው። እኔን ሳይሆን አሜሪካ ነገር they know me ቋንቋውን እችላለሁ፣ ፌመስ ነኝ። አገጩም ባወልቀው የሚጠይቀኝ የለም። ቢካዝ እኔ ተናግሬ ማሳመን እችላለሁ። ቀና ብለው ያዩ ማየት ትችላላችሁ። እኔ ሳይሆን ኢንጂነር ታከለውማ የቀድሞ የአዲስ አበባ ከንቲባ የነበረው አሜሪካን ሀገር መጣ። ዲሲ ላይ ምንድን ነው ያሉት? አጠቃላ ጫፍህን አይነት እየዞረ እንደ ውሻ ይጮህብሃል። ጀነራል ጻድቃን ሲመጣ ምንድን ነው ያለው? ሬድዋን ሲመጣ ምንድን ነው የሚሉት? ተሰብስበው ብሎ መጮህ ነው። ከመጮህ ውጭ ምንም አቅም የላቸው። መጮህ፣ ዘፈን፣ ቀረርቶ አንድ ሌላ የምታመጣልኝ ታሪክ የላቸው። አንድ እንተዋወቃለን። ዮኒ ማኛ ነገርኩ፣ ለብቻዬ የሶሻል ሚዲያ መንግስት ነኝ። ዶክተር አብይ የሀገር መንግስት ነው። የሶሻል ሚዲያ መንግስት ደግሞ ዮኒ ማኛ። ኢትዮጵያዊን ያሳየውት ሶሻል ሚዲያ ይሄ እዚህ ጋር የተቀመጠ ነው። 13 ዓመቱ ነው። ማን እንደሚበልጠኝ ያህል ዘመድኩን ነቀለን አሸናለሁ። ሽንት በሽንት ነው የማደርገው። መስቀል አድርጎ እንዲያብድ ነው የማደርገው። ነጠላ አስለብሼ ነው ማንጫጫለ። አትችሉም። በማጭበርበር ኢትዮጵያዊነት ማታለል አይቻልም። ተቆጣጥረናል፣ ሁሉን ነገር ተቆጣጥረናል። መንግስት አውቆ ነው ዝም ያለው። ለምን? ለዓለም መንግስታት ማሳየት አለበት። የአራዳ ልጅ እንደዛ ነው። አሜሪካን ሀገር የመጀመሪያውን ቦክስ አሰነዝርም። አሜሪካን ሀገር፣ አውሮፓ ሀገር የሚኖር የመጀመሪያ ቦክስ ከሰነዘር ይውደ እስር ቤት የምትገባው አንተ ነህ። የመጀመሪያው ቦክስ ከተሰነዘረ ግን ከዛ በኋላ የመከላከል ማንነት ነው ያለ፣ ራስን እየተከላከልክ ነው። ስለዚህ ኢትዮጵያ ላይም የመጀመሪያውን ቦክስ የሰነዘረው ማን ነው? ወይዘሪት ፋኖ ነው። ጋሽ ጨብጤ ናት። መሳፍን ጨብጤ በልጅ አካውንት ጎፈንድሚ ከፍቻለሁ፣ በኢትዮጵያ ንግድ ባንክ አድርጋችሁ ገንዘብ አስገቡልን ትላለህ። ከማን ጋር ነው የምትታገለው? ከማን ጋር? ገንዘብ አስገቡልን በልጅ አካውንት እኔ አርበኛ መሳፍን ጨብጤ ነኝ ትላለህ። ይሄ ነው ጭውት ያራዳ ልጅ ወፍ የለም። ማን ነው የምትዋጋ? በኢትዮጵያ ንግድ ባንክ በልጅ አካውንት ተደርጎ ምንም እንደማታመጣ ስትታወቅ መንግስት ብላ ብሏል። ብላ ሸቅለ ብላ ያራዳ ልጅ ነው ያለ። ሸቅልበት፣ ይሄን ገንገበት ንዳው። ይሄንን ምንም ፋኖ በተአምር አልኩ። አንድ እንኳን 10 አለቃ የለውም ፋኖ። የጦር አመራር የለው፣ ምንም የለም። ዝም ከብት ነው የተሰበሰበው። እውቀት ያለው የለም። እውቀት በሌለው በዚህ 21st century እንዴት ትገጥማለህ? ያ ማለት እኮ think about it። እኔ ማይክ ታይሰን ቦክስ ልቅጠም እንደማለት እኮ think about it። ዱቄት ነው የሚያደርገኝ ማይክ ታይሰን።
እንዴት አድርጌ ነው መገጥመው? ዝም ብለህ መተኮስ መቻል ቦክስ መሰንዘር እችላለሁ። ቦክስ መሰንዘር ቻልኩ ማለት መተኮስ ቻልኩ ማለት አሸንፋለሁ ማለት አይደለም። ስልቶች ይጠይቃል፣ ትምህርት ይጠይቃል። ምንም ነገር ሳይኖር እጨብጣታለሁ እንዲያረጋታለሁ ስላልክ ለውጥ ታመጣለህ እንዴ? ባዶ ጉራና ዘፈን የዳኘ ዋልልኝ ዘፈን ረጋ አማራ ተራራ ስላልክ የምታሸንፍ መሰለህ? አማራ ክልል ህግ ማስከበሩ ይቀጥላል። የሚቀጥልበት ምክንያት አንድም አማራ ክልል ላይ ከፖሊስ ከደህንነት አባሎች ከፌደራል ከመንግስት አካላት ውጪ መሳሪያ መያዝ አይቻልም። ይሄ ነው የሚደነገገው አማራ ክልል ላይ። ባህሌ ነው ምናምን ባናት ተተከል። መሳሪያ እቤት በተአምር አታስቀምጥ። እያንዳንዱ መሳሪያ ተወስዶ ቁጭ አድርገህ ትወጣለህ። ቁጭ አማራ ክልል ላይ መሳሪያ የሚባል ከእንግዲህ በኋላ አይኖርም። ስለዚህ መንግስት ያደረገው ምንድነው? ስታወድሙት የፖሊሱን የምናምን ቦታ ጥሩ ለዓለም ያሳያል። ይሄው አውድመውብኛል ይላል። ወስዶም ሽክ ያደርጋል። ከከተማ ውጡ ወንዶች ከሆናችሁ። ምክንያቱም ህወሓት ስትታገል ከከተማ ወጥታ ነው ለህዝቦቹ አስባ። ህወሓት ስትታገል በስነ ስርዓት ተራራ ላይ ሆና ምሽግ ሰርታ ነው የታገለችው። ህዝብ መሃል ህወሓት አልተታገለችው። እውነት ልብ ካለሽ ወይዘሮ ጨብጤ ሰንጋተራው ዘመነ ካሴ ሰንጋተራ ሰንጋው ዘሜ ሰንጋው ዘሜ ጫካ ግቢ አባቴ ጫካ ግቢና ታ እያረክ ከመከላከያ ጋር ጨዋታውን ጀምረው። ህዝብ አታስጨርስ። መሀል ከተማ ተደብቃችሁ አታርጉት። ውጣ፣ ጫካ ላይ ግባ፣ ተለጣለጥ። እኛ የምንለው እሱን ነው። ተለጣለጥ አባቴ ሂድ። ህዝብ መሀል ተደብቀ የሴት ቀሚስ ስር ተደብቀ ልዋጋት። መከላከያ ጎን ነኝ። አንጀቴ ቂቤ እየጠጣ ነው። እኔ ማኛው ከመከላከያ ጎን ትክክለኛ እርምጃ በአሁን ሰዓት ካሉ ጦርነቶች በሙሉ ትክክለኛ እርምጃ እየተወሰደ ያለው በአሁን ሰዓት ነው። ይሄን ታግሎ የማያውቅ በዘፈንና በቀርቶ በሽለላ ኢትዮጵያን ሲያጭበረብር የነበረ አቅሙ መለካት አለበት። አቅሙ ፋኖ ነኝ እያለ የሚንበጫበጨው አቅሙ መለካት አለበት። ይለካ። መከላከያ እንችላለሁ ብላ አላረም። አቅም ይለካል። ለብቻ አቅም ይለካል። ካሸነፍክ ሁሉ ነገር ኢትዮጵያዊነቴን ሰርዘዋል። ፈጣሪ ምስክር፣ ቃል ለምድር ለሰማይ ኢትዮጵያዊነቴን ሰርዘዋል። አልፈልገው። አቅም ይለካ። ይፋን ነው እንዲለካ ነው። የቲክታክ የፌስቡክ ፕሮፓጋንዳህን ማንም በስድብ የሚወርድ የለም እና የእናንተም በጭባጫ ስድብ የሚሰማ የለም ማንም። እኔ ልንገርህ፣ የኢትዮጵያ መንግስት ለሰን እዚህ ጋር ሺህ ስድብ አለ፣ እዚህ ጋር ገጀራ አለ፣ እዚህ ጋር ጥይት አለ፣ እዚህ ጋር ዱላ አለ። ለሰን ቱ ሚ ሶሻል ሚዲያ ፕሮፓጋንዳ ልነግርህ ፈልጌ ነው። እዚህ ጋር በአንድ ጥይት ጣ ሲያረግ ይገላል። እዚህ ጋር በገጀራ ሲል ትሞታለህ። እዚህ ጋር በዱላ ሲል ትሞታለህ። እንኳን በዱላ በሚስማር ወቅቶ ሊገል ይችላል። ሚሊየን ዘመን የአማራ ኮልኮሌ ሲሰድብ ቢውል፣ ሚዲያ ላይ ሲያንጓጥ ቢውል፣ በአብይ ሞጂ ሲሰራ ቢውል፣ በአዳነች አበቤ ኢሞጂ ሲሰራ ቢውል፣ በሽመልስ አብዲሳ ሞጂ ሲሰራ ቢውል፣ ምንም እኔን በሴት አድርገው ሲያደርጉኝ ፖስትላቸዋለሁ። አንበሽቅ ስድባችሁ ተለምደዋል። ከናንተ የስድብ ጎራ ለምደነዋል። እያማረብን ነው። ብልጽግናዎች ፏ ብልጭ እያለ አቢቹ ኳስ እየተጫወተ ነው። መስሚያው ጥጥ ነው። ነገ ደግሞ ባስኬትቦል ይጫወታል። አዳነች አበቤ ቴኒስ እየተጫወተች ነው። አባቴ አላላላ ፎንት ሽመልስ አብዲሳ ቤተ መንግስት የኦሮሚያ እየገነባ ነው። ቤን ፏ ብልጭ
አንተ እዛ ይበል ማንም መጥቶልህ አቅም አማራ ክልል ላይ የበደለ የለም፣ መጥቶ ያስቸገረ የለም፣ ምንም ያደርገ የለም። በራስ ጊዜ ያዙ ይልቀቁኝ ነው የምትለው፣ ትገረፋለህ። ፋኖ ጨብጤ ትጨበጫለሽ አንቺ ዱቄት። ይህንን ነው የምነግርህ። የአማራ ህዝብን ክፉ አይንካው። ለጥጋበኛ ግን ልክ ይገባል። የአማራ ህዝብን እኔ እመቤቴ ምስክሬ እንደሌላው ኢትዮጵያዊ የምወድ የማከብር ሰው ነኝ። የአማራ ህዝብን ክፉ አይንካው። ጠግቦ ለመጣ ግን ሂሳቡ ይሰጠዋል። የመከላከያን ህግ የማያከብር ልክ ይገባታል። የአማራ ህዝብ ግን አይነካም። ይሄንን ነው የአማራ ህዝብን በፍጹም እንዲነካ እኔም አልፈቅድም። የኢትዮጵያ መንግስትም ይሄ ዓላማ የለው። እንዲያውም እስካሁን በርህራሄ ያለው ትግራይ ላይ የጣለውን ድሮን፣ ወለጋ ላይ የጣለውን ድሮን አንድም ቀን ለአማራ አድርጎታል። ሳስቷል። ተው፣ ጸብ የለንም። ምንም የምንፈልገው ነገር የለም ከአማራ ክልል። ምንም ተባልክ ከዚህ በላይ መንግስት ምን ይበል? ምንም ጸብ አንፈልግም። ፈርተህን ነው። አረ ጸብ አንፈልግም፣ ፈርተህን ነው። እንደገና ብዙ ችግር መፍጠር፣ ማውደም፣ መዝረፍ ምናምን ጀመርክ። ተለጠለጣለህ አባቴ። እስቲ ግን ከአሜሪካ የምትደነፉ ከአውሮፓ የምትደነፉ አንዳችሁ ግቡ እስቲ ታገሉ። አማራን ተወዱት የለን ቂጣችን እስኪላጥ የአማራን ፖለቲካ እንደግፋለን ትሉ የለ እንዴ? ማነሽ ታማኝ ለማኝ እንዴት አገቢ? አንቺ ዱቄት ታማኝ ለማኝ የሚኒሊክ ዘመቻ ብለሽ ግንባርሽ ላይ አስረሽ እጅሽ ላይ አሳስረሽ ያዙ ይልቀቀውኝ ስትይ አልነበር እንዴ? መከላከያን ልብስ ለብሰሽ ለአማራ ግቢ እስቲ። ነብሷ ጭሷ ግቢ እንጂ የአቢቹን እግር አርገሽ የገባሽ ግቢ እንጂ ተዋጊለት። አንበሳ አይደለሽ? ምን ነው አልቻልሽም? ጀግና አይደለሽ እንዴ? ኧረ ተይ ነው አትቺ። እሺ አትቺ። ቅዳሜ ገበያ ውይ አንቺ እንኳን ቅዳሜ ገበያ መስፈን ነው የምችው። ግቡ እንጂ እዚህ ቱልቱላዎቹ ምናምን ያላችሁ ግቡ። ቂጥ እስኪላጥ አይደል እንዴ? ማን ነው የምትባለው? ዝምባ ዘመድኩን ነቀለ ለአማራ እንዲያርጋሉ። ግባ እንጂ ተኩሽ እንጂ ተኩሽ። ዘመድኩን ነቀለ ተኩሽ እንጂ ግቢ። ምን ነው ጀነራል ተፈራ ማሞ ተኩሽ እንጂ። ስትተኩሽ አልነበር እንዴ? ጦር ስትመሪ አልነበር እንዴ? የትግራይን ህዝብ ለማስጨፍጨፍ ተኩሽ እንጂ። እግርሽን አሞሻል። ወሸላ ናቸው። ወንድነቱ ከየት ይመጣል? ተኩስ እንጂ። አማራ ትግል ላይ ነው። በአንድ እግር ነበር አይደል እንዴ ትግራይ ስትታኩስ የነበረው? ተፈራማሙ ምን ነው ወራበን አንበሳ አይደለሽ? እንዲህ ነው ተከብብ ያለው እያለው ሼሞኑ እያለው ስቴት ዲፓርትመንት በቅርቡ እናያለን። ስቴት ዲፓርትመንት በቅርቡ ሼሞኙ ይባል። እንግሊዝኛ እንኳን አያረፉም እኮ ሼሞኙ አብይ ዲክታተር፣ አብይ የኪለር፣ አብይ ጄኖሳይድ፣ አማራ ጄኖሳይድ፣ ሼሞኙ ይባላል። እንግዲህ ስቴት ዲፓርትመንት እቺ ሰሞን ስቴት ዲፓርትመንት ሲቀወጣ ያለ እኔ አንድ ቀን ፈጣሪ ምስክሬ የትግራይ ላይ አንድ ቀን ሰላማዊ ሰልፍ ላይ ተገኝቼ አላውቅም። አንድ ቀን ብዙ ሰው ወጥቷል። ሳን ሆዜ፣ ሳን ፍራንሲስኮ፣ ኦክላንድ ዩ ኔም ኢት ኦል 2 ዓመት ከ6 ወር በየጊዜው የሚወጣበት ጊዜ ነበር። ምን እንደግፉ? አብዛኛው የትግራይ ህዝብ እንዲያልቅ ደግፎ ነበር አማራ። ኖ ሞር የሚል ምናምን አንዱ ቦታ ላይ ዮኒ ማኛን አላገኛችሁትም። አንድ የወጣሁት ጀዋርን እኔ ልናጨው ነበር። ከጀዋር ጋር ዲሲ ለብቻ ሄጄ ልፋለጥ። በቃ
መቼ አስበዋል? ለጸብ ከፍለ ከ3 ከ4 ሺህ ዶላር በላይ አጥፍቼ እዛ ከጀዋር ጋር ለመደባደብ በየሄደበት አዳራሽ እየደበደብኩ እየገባው ቀውጥ ነበር። የወንዶች ቁና ማኛ ያገው ኢትዮጵያዊ ማኛው ኖባሪ ግን በትግራይ ላይ አንድ ቀን ይዤ ባንዲራ ወጥቼ አንድ ቀን በትግራይ ላይ መቤቴ መስክሬ ልጆቼ አንድ ቀን እንደዚህ ብዬ ወጥቼ አደባባይ አይታችሁኝ አታውቁም። I don't do it ሀቅ ስላላቸው። ኤኒዌይስ አሁንም የምልህ ምንድን ነው የአማራ ህዝብ አልተበደልክም። አንተ ክልል መጥቶ ያስቸገረ ማንም የለም። ያስቸገረ ወንበዴው ፋኖ ነው። ወንበዴው ምንም ሳይበደል ከገበሬነቱ ወጥቶ ልጅ የሚደፍር ገንዘብ የሚሰርቅ ልጆች እያፈነ ገንዘብ አምጡ የሚል ሙሉ በሙሉ እነሱ ናቸው። ታው ሲባሉ አልሰማር። መከላከያ መጥቶ ሲዋጋለት የመከላከያን እየገደለ መሳሪያ የነጠቀ ነው። ስለዚህ አሁን የሚደረገው ምንድነው? እነዚህን ወንበዴ በደንብ ትገረፋለህ። እስቲ እንግዲህ ትግራይ 2 ዓመት ከ6 ወር ጦርነት ለብቻዋ ተፋልማለች። 5 ሚሊዮን የማይሞላ ህዝብ ሻዕቢያንም ኢትዮጵያንም ተቋቁማ 2 ዓመት ከ6 ወር ጦርነት አይተናል። ጻፉልኝ እዚህ ጋር የፋኖ ጨብጤ ጦርነት ምን ያህል ጊዜ ይፈጃል? ጻፉልኝ። የፋኖ ጨብጤ ጦርነት ምን ያህል ጊዜ ይፈጃል? እስቲ ጻፉልኝ። ምን ያህል ጊዜ ይፈጃል? የነጋሽ ጨብጤ ጦርነት ምን ያህል ጊዜ ይፈጃል? 2 ዓመት ይፈጃል? 1 ዓመት ይፈጃል? 3 ወር ይፈጃል? 1 ወር ይፈጃል? እስቲ ዘግቡ። ያ ግባና ተዋጉ አልኳቸው። ኤርምዬ ምን ልበል ታዲያ? 3 ወር ይፈጃል? እሺ ተክሌ መብራቴ 1 ሳምንት ይፈጃል እያሉ ንገሩኝ። ስንት ወር ይፈጃል የነጋሽ ጨብጤ ጦርነት? ኦን ዊኬንድስ እያሉ ነው መሐመድ 3 months 3 ወር 1 month if it is hard or 2 weeks ስንት ጊዜ ትፈጃላችሁ? 1 week 2 weeks 2 ቀን እያየን ነው። ስለዚህ ምንም ጦርነት እንደማትችሉ እናውቃለን። ባዶ ጉራና በዘፈንና በባዶ ጉራ ለዘመናት ኖራችኋል። አሁን ጉልበት መፈታተሻ ጊዜ ነው። ፋንቾ ፋንዬ ጉልበትሽ መፈተሽ አለበት። ፋንቾ ጉልበትሽ ይፈተሽ። ፋንቻችን ጉልበትሽ ይፈተሽ። እኛ የጋላ መንግስትን አውርደን በ24 ሰዓት ውስጥ የአባታችን የሚኒሊክ ቤተ መንግስት እንገባለን ስትይ ነበር አይደል? እርግጥ ፋኖ ምንም ጉልበት እንደሌለው በጭባጫ እንደሆነ ነግርሃለሁ። ናቫ በዘፈን የቆየ በዘፈን በጉራ ያለ ነው። ከ3 ወር በላይ ጦርነት አይፈጅም። ኢንጆይ ያርጉ። እንዲያው ለማየት ያውቅ። ይሄን ነው ማለት ባዶ ጉራ አማራን አይወክሉም። እነዚህ ሌቦች፣ እነዚህ ዱርዬዎች አማራን አይወክሉም። እነሱን ህግ ለማስከበር መከላከያ ሰራዊት የሚወስደውን እርምጃ እደግፋለሁ። ይችን ሪከርድ አድርጓል። ልክ ትገባለህ አማራ ክልል ልክ። ከዛ በኋላ አገው ክልል ይሆናል። እየነገርኩ ነው። ወሎ ከተማ ይሆናል፣ ዋና ከተማ ወይ የራሱ ክልል ይሆናል። እየነገርኩ ነው። ቅማንት ክልል ይሆናል። በስነ ስርዓት ይሆናል ክልል።
እነዚህን እነግርሃለሁ ፊት ለፊት። ወልቃይት ከተማ ወይም ክልል ይሆናል። ይሄ ነው ሰላም የሚሰጠው አማራ ክልል ላይ። ምክንያቱም ኦሮሚያ እንደዚህ ጭቅጭቅ የላቸውም፣ እንደዚህ አይነት ችግር የለባቸውም። ኦሮሚያ ላይ ከወለጋ ከነጃ አልማሮ በስተቀር እነሱም በሰላም ቢፈቱ ደስ ይለኛል። እኔ በመሀላቸው ያለውን ነገር ዲቴል አላውቀው። ስለዚህ የኦሮሞ የራሳቸውን ጉዳይ ራሳቸው ይፍቱት ነው የምለው። በዚህ ጉዳይ ግን እነግርሃለሁ በአማራ ክልል ላይ ባለው አገው ክልል ይሆናል፣ ቅማንት ክልል ይሆናል። ከዛ የተረፋችሁ እናንተ የፈለጋችሁትን አድርጉ፣ ችግር የለብንም። ግን በስነ ስርዓት እነግርሃለሁ አገው ልዩ ዞን ነው። ልዩ ዞን እስከሆነ ድረስ አማራ አይደለም። አማራ ካልሆነ ደግሞ የራሱ ክልል ያስፈልገዋል። ምክንያቱም ከነሱ ጉርብትናውን ማንፈልገው we don't want 4 ነጥብ። የአገውን ባህል ሲያበላሽ ቋንቋው የቡዳ ነው እያሉ የቀጥቃጭ ልጅ ናችሁ እያሉ ሲሰድቡን መተተኛ ናችሁ ሲሉን የነበረን አሁን ይሄ ነው የሚመትተው። ማንንም ሙጀሊያም እኔ መትታለሁ። የአገው ልጅ ትመትትብኛለህ እንጂ እኔም መትታለሁ። የአገው ልጅ አገው ቡዳ ነው የምትለው ጥናጃም ዱቄት ዘርማን ዘረን የኔ መሰለ አፍራ አገው ማንንም አይነት አገው ፈሪያ እግዚአብሔር ያለበት ሌላውን የሚያከብር ከሌላው ጋር አፍቅሮ ተከብሮ ተዋዶ የሚኖር ማህበረሰብ እንጂ ሌላውን የሚበድል አይደለም። የዛጉዌ ስርወ መንግስትን አንብቡ። የአገው ህዝብ በጣም ሰው አክባሪ ጨዋ፣ ፈረስ ያለው አገው ነው። ጎንደር ፈረስ አታገኝም፣ አህያ ነው ያለው። አገው ነው ባለ ፈረስ። ቀይ ጃኖ የሚለብሰው የአገው ልጅ ነው። የአገውን ባህል ነው የዘረፉት። ምን እሱም ብቻ የትግራይ አሸንዳን ከጭፈራ እንኳን ይዘርፋል። ጭፈራ ይዘርፋል። አሸንዳ የትግራይ ዘፈን ልጃገረዶች የሚጫወቱበት ቀን ነው። ያችን እንኳን አሸንዳ ይዘርፋል። ሹሩባ አሰራር የምናውቀው የትግራይ ልጆች ናቸው። የትግራይ ነው ሹሩባ አሰራር። እንደዛ መዝረፍ፣ የሌላውን ባህል የመዝረፍ አባዜ ያለባችሁ ናቸው። የራሳችሁ አንድ ነገር የላችሁ። አገው ነው ላሊበላ ነው የሰራው። ታውቃለህ፣ ፋሲለደስን አገው ነው የሰራው። እያንዳንዱን ነገር ብታይ አብዛኛውን ነገር የሰራው የአገው ሰዎች ናቸው። በእነሱ ስም ግን ተነግደዋል። መከላከያ ወልቃይትን ባስመለሰው እኔ ነኝ ብሎ ፋኖ ሲፎክር ነበር። ሌቦች ናቸው፣ የታሪክ ሌባ። ስለዚህ በደንብ ነው ማጋለጥ። አሁንም በግብረ ሰዶም ጉዳይ የኢትዮጵያ መንግስት ያወጣው ከፍተኛ ዲሲሽን የምታዩት ነው። ትክክለኛ እርምጃ ነው። በኢትዮጵያ ህገ ወጥ ነው፣ አይፈቀድም። መንግስት ግን አድርጓል ብለው ማን ነው ይሄን ነገር ሲያውለበልበው የነበረው? መንግስት ነው የፈቀደላቸው ብለው ማን ነው ሲል የነበረው? አማራ ለፖለቲካ እንዲመጠቀም ያደርጉ አብይን ለማስጠላት ፓርኩን ከለሩ እንደዚህ ሆነ። የኢትዮጵያ ህዝብ ያንን ከለር በሌላ አስቦት ያውቃል እንዴ? አሜሪካ ሬንቦ ባናቱ ይተከል። የአሜሪካ ሬንቦ ምን አገባል? እኛ ቀስተ ደመናን እንወዳለን፣ የእግዚአብሔር ልዩ ምልክት ነው ብለን እናምናለን እንጂ አሜሪካ ስላመነችበት ማን ስላመነበት የኢትዮጵያ ህዝብ ያምንበታል ፓርኩን የሰራው ለዛ ነው ብላችሁ ትላላችሁ። ቆሻሾች ናቸው። ፒኮክ በጣም ልዩ የሚያምር ከለር ያላት ናት። ፒኮክን በጥላቻ እኛ አንበሳንን እያል ስዝት ነበር። አንበሳን ውሰዳ፣ አንበሳ ጋር አብረህ ቁጭ ብለህ ፎቶ አትነሳ። ግን አንበሳን እንጂ እያልክ ያዙን ልቀቁኝ ትላለህ። አሁንም እነግርሃለሁ የኦሮሞ ህዝብ እንደ ደቡብ ህዝብ ሰው አክባሪ አፍቃሪ አታገኝ። ሙሉ የኢትዮጵያ ህዝብ ፈታ ብሎ የሚኖረው ኦሮሚያ ክልልና ደቡብ ክልል ላይ ሙሉ ኢትዮጵያ። ስለዚህ አሁንም እያልኩ ያለሁት ፋኖ ፋኒቲ ፋንነት ጉልበትሽ ይፈተሽ። ቀጥይ ጉራሽን ምንሽን ሳይሆን ቀጥይ። ክርስቲያን ታደለ እናያለን። አንተ ዱቄት እንኳን አንተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን ሀገር ክስ ቀርቦበታል። እንኳን እንዳንተ አይነት ዝምባም ሌባ የመንግስት መረጃ እያወጣ ለማንም ዱርዬ አለሌ ሌባ የሚሰጥ ቀርቶ ዶናልድ ትራምፕ ተከሱ ፍርድ ቤት እየተመላለሰ ነው።
ዶናልድ ትራምፕ የአሜሪካ ፕሬዚዳንት የቀድሞ ፕሬዚዳንት የነበረው። ይህንን ነው የምነግርህ አባቴ። እኛ ፖለቲካ በደንብ ፈትፍተን የበላን ሰዎች ነን፣ ቆርጥመን የበላን ሰዎች ነን። ማታለል አይቻልም። የኢትዮጵያ ሕዝብ ሰላማችሁ ይብዛ። በትግራይ የነበረው ሰላም ተፈጥሯል። በኦሮሚያ የነበረው በጣም በሰላም መንገድ በብዙ ተሞክሯል። እነ ጃልማሮ የሰላሙን መንገድ ከማንን ኦሮሞ ነፃ እንደሚያወጡ ግራን የገባኝ። እነ ጃልማሮ የኦሮሞን ሕዝብ ከማን ነፃ እንደሚያወጡ ግራ ገብቶኛል። እስቲ ይሄን ነገር ለነ ጃልማሮ አድርሱልኝ። የኦሮሞን ሕዝብ ከማን ነው ነፃ የምታወጣው? እኔ አልገባኝም። የኦሮሞ ሕዝብ የኦሮሞ መንግስት 4 ኪሎ ነው ያለው። ከማን ነፃ እንደሚወጣ አም ኮንፊውዝ። ጥያቄ አልተመለሰም። ትክክል አቢቹ ያልመለስከው ጥያቄ ቢኖር የኦሮሞ ጥያቄ ነው። ይሄን ለዶክተር አብይ አድርሱልኝ የኦሮሞ ልጆች። ሁለተኛ ብሔራዊ ቋንቋ ሆኖ የሥራ ቋንቋ ሆኖ ኦሮምኛ አልተሰጠም። የኦሮሞ ልጅ ጥያቄ ነው። የአዲስ አበባ ልዩ ጥቅም አዲስ አበባን እንኳን ልውሰድ አይደለም የራሱ ክልል ሆኖ ልውሰድ አላለም ኦሮሞ። ልዩ ጥቅም ግን ይሰጠኝ በከተማዬ ላይ እኔ ላይ ኦሮሚያ ክልል እየመጣችሁ ቆሻሻችሁን እየጣላችሁ ልዩ ጥቅም ይገባዋል ብሎ ህገ መንግስቱ ያጸደቀውን እንኳን አልተደረገለትም ለኦሮሞ ህዝብ። ኦሮሞን እንዲያውም እየተጫንክ ነው ዶክተር አብይ። ልስንቱሜ ከትግራይ መሪዎች ተማር። የትግራይ መሪዎች ለትግራይ ህዝብ ምንም አልሰሩ። እውነቱን ነው ማለት ምንም ነገር ለትግራይ ህዝብ አልሰሩ። ናጥን በድለውታል። ምን ፈርተው? የአማራ ዲስኩርን ምላስን ፈርተው፣ የአማራ ምላስን ፈርተው ነትናስ ሽመልስ አብዲሳ ለኦሮሞ ህዝብ ወርቅ አንጥፍለት። ያንተ የምትመራው ኦሮሚያ ክልልን ነው። ወርቅ አንጥፍለት አባቴ። ዶክተር አብይ ለህዝብ ኑር። ህዝብን ስትረዳ ነው ሌላውን ኢትዮጵያዊ ልትረዳ የምትችለው። በእኩልነት የሚባል በእኩልነት የመራ የለም። አይመራም፣ ተመርቶም አይታወቅም። ፋክት ነው የምነግርህ። ሳታረገው ኦነግ ነህ ተብለሃል። ሳታረገው ለኦሮሞ ነው የምታደለው ባለጊዜ ነህ ተብለሃል። ገስዋል ብለዋል። አድርገው። የኦሮሞ ህዝብ ወርቅ ይልበስ። ምን አባቱ ያመጣል? አልብሰው። ምን ያመጣል? በእኩልነት የመራ በኢትዮጵያ ዘመን አለ? በኢትዮጵያ አይደለም አሜሪካ ላይ አሁንም በእኩልነት አይመራም። ጥቁር እኩል መብት የለውም አሜሪካን ሀገር ላይ ሰለጠነ የምትለው ሀገር ላይ። ስለዚህ ሽመልስ አብዲሳ ፎከስ አድርገህ የምትሰራው ለኦሮሞ ህዝብ ነው፣ ለክልል ነው። አሸብርቀው። ታስፎች ዱ አዳነች አቤቤ ለአዲስ አበባ ህዝብ ነው የምትሰሪው። አሸብርቂው። አዲስ አበባን እያሸበረክሽው ነው። አዲስ አበባን እያሸበረክሽው ነው። እናቱ ሰላም ነው አዲስ አበባ። ኑሮ ግን እሳት ነው። ኑሮ እሳት ነው አዲስ አበባ። ከዛ ውጪ ሰላም ናት አዲስ አበባ አባቴ። ትግራይን እነ ጌታቸው ረዳ አደራ በሰማይ አደራ በምድር ትግራይን አሸብርቀው። ለዚህ ዋጋ ለከፈልላችሁ ህዝብ ህወሓት ውለታ አለብሽ። አሸብርቅ። ሙሉ ትግራይን ለራሳችሁ ፎከስ አድርጋችሁ ስሩ። አማራ ክልል አያሰሩም። ልስራም ብትል ችግሩ አያሰሩ። እየፈለጉ የሚገሉት አማራውን ነው። መጀመሪያ ተገዳለው ይጨርሱ። መጀመሪያ ተገዳለው ከጨረሱ በኋላ ዶክተር አብይ ገደለን ይላል። እንግዲህ አሁን ማን እንደገደለ አያችሁ አይደለ? እነ ዶክተር አምባቸውን ማን እንደገደለው ግልጽ ሆነላችሁ አይደለ? እነ ምግባሩ ማን እንደገደለው አሁን ግልጽ ሆነላችሁ አይደለ? አማራ ራሱን ነው የሚበላው። እነ ግርማይ ሽጥላን ማን እንደገደለ አያችሁ አይደለ? በየጊዜው አማራ ክልል የሚገዳደለው እርስ በራሱ ነው። ኦሮሚያ ክልልም ይሄ ችግር አለ። እግዚአብሔር ይመስገን ተጋሮች በዚህ ስማርት ናችሁ። እኔ የተመታችሁ ናችሁ። እናንተን የሚያል ፖለቲካ የሚሰራ የለም። ትግራይ ክልል ላይ የሚገዳደል ባለስልጣን የለም። ስለዚህ አሁንም የምልህ ምንድን ነው? አሁንም አማራ ክልል ላይ እርስ በራስ እየተገዳደለ ነው። ሰኔ 15 የገደለው ማን ነው? ጀነራል አሳምነው ጽጌ በሙሉ ሐሳብ ስላልተቀበሉ
ለጥጧቸዋል፣ ገሏቸዋል። ከዛ ራሱን ተመታ። እድሜ ለዶክተር አብይ። ዶክተር አብይ እርምጃ ወሰደበት። ትክክለኛ እርምጃ ነበር። ራሳቸው ገለው ዶክተር አብይ ገደለን ብለው ሲያስወሩ ነበር። ይሄው እዩት ማን እንደገደለ። ራሳቸውን የበሉት ኢንጂነር ወንድማችንን የገደሉት እነሱ ናቸው፣ ኢንጂነር ስመኘው። ምክንያቱም የወያኔ አለቅላቂ ሲሉት ነበር። ኢንጂነር ስመኘውን አንድ አማራ ጀግና አላለውም። የትግራይ ልጆች ደምንባ አልቀሰዋል ለኢንጂነር ስመኘው። ከአማራው በላይ ደምንባ ያለቀሰው ለኢንጂነር ስመኘው ተጋሮች ናቸው። ገንዘብ አዋጥተው የሰጡት ለኢንጂነር ስመኘው ተጋሮች ናቸው። ማን የገደለው? አማራ። ምን ሲል ነበረ? ምን ሲሉ ነበር? ኢንጂነር ስመኘውን የበሉት እነሱ ናቸው። ለምን ብትለኝ የማን የህወሓት ዋና ነው ብለው አምነው ነበር። ቀድመው ነው የበሉት። ይበሉሃል። የኢንጂነር ስመኘውን በአብይ ተታቆ አብይ ነው ብዬ እኔ ሩዋንዳ ሳረገው ነበር። እየተገለጠልን ይሄዳል። ጊዜ ከቆየ ጊዜ ከጠበቅ እውነታው ይወጣል። አማራ ክልል ላይ ባለኮከቡን ሰንደቅ ዓላማ ይዘህ ብትሄድ ትገደላለህ። እየዋሸው ነው። ባለኮከቡን የብሔር ብሔረሰቦችን እኩልነት የሚያውጀውን ይዘህ ብትሄድ አማራ ክልል በግንባር ጥይት ነው የምትበላው። እኩልነት አማራ ክልል አይፈልግም፣ የበላይነት ነው። ያ ዘመን ደግሞ ላይመለስ ሄዷል። ዶርዜ ወንድሜ ከኔ እኩል ነው። ወላይታ ወንድሜ፣ የጉራጌ ማህበረሰብ፣ ኦሮሞ፣ ትግራይ እንዳለ ከ80 በላይ ብሔር ብሔረሰብ እኩል ነን። የበላይነት ዘመናችሁ አክትሟል። ፊት አውራሪ፣ ቀኝ አውራሪ፣ ግራዝማች ምናምን እያልክ የምትዘርፈው ዘመን አክትሟል። ስለዚህ እያንዳንዱ ነገር የኦሮሞ ወንድምና እህቶች ቤተ መንግስታችሁን ስሩ። አባቴ በደንብ ስራ። ለመገንጠል ነው ከፈለገ ይገንጠል። ህገ መንግስቱ ይፈቅዳል። ምን ታመጣለህ? ኤርትራን ሚኒሊክ ሸጦ መለስ ዜናዊ ሸጠው ነው የምትለው አይደል? ጅቡቲን ሚኒሊክ ሸጦ ጸጥ ለጥ ነው የምትለው። አታታለንም፣ ነቅተናል። ሐቁን ነው የምነግርህ። ሀገር የሸጠን ነው አክብረህ ቁጭ ያረከው። ወደፊት ሙዚየም ላይ ሄዶ ዶክተር አብይ ማድረግ ያለብህ ወደፊት የአፄ ምኒልክን ሐውልት ፒያሳ ያለውን አንስተ ሙዚየም ውስጥ ነው ማስገባት ያለብህ። ማየት የፈለገ ቤተ መንግስት ሄዶ ማየት ይችላል። ምኒልክን አብሮ ፎቶ መነሳት ይችላል። አንሳው። ማየት የፈለገ በስነ ስርዓት ቤተ መንግስቱት ምኒልክን አስቀምጠለታል። ሄዶ እዛ ፎቶ መነሳት ይችላል። ምኒልክን ደግሞ የሚጠሉ የሚጠየፉ የኦሮሞ ልጆች፣ የወላይታ ልጆች፣ የጉራጌ ልጆች አሉ። የሙስሊም ወንድምና እህቶቻችን አሉ። እኩል ተዋግተው በጣሊያን ዘመን እኩል የተዋጉ ሙስሊም ወንድምና እህቶቻችን የነሱ ሬሳ አሞራ ሲበላው ነበር፣ ጅብ ሲበላው ነበር። አልተቀበሩ። ሐቁን ነው የምነግርህ። ሐቅ ይመራል። ደፋር ነው የሚናገረው ሐቅ። እኩል ተዋግተው እንትኑ ላይ ባንዲራው ላይ መስቀል ነበረው። እንግዲህ ኢትዮጵያ የሁላችን እምነት የሙስሊም የክርስቲያኑ ነው ብለናል። መስቀል አድርጎ ግን የሙስሊም የበታችነትን ሲያራምድ የነበረው ምኒልክ ነው። አድርጎታል። ጥሩም የሰራው አለ፣ መጥፎም የሰራው አለ። ከውጪ ለውጪ ሁሉም የሚመች ነው። ለውጪ ነገስታቶች በዲፕሎማሲ የኢትዮጵያን መንግስታት የሚያክል የለም። ሀገር ግን በዳይ ነበሩ። ሀገራቸውን ሁሉም በዳዮች ነበሩ። ለውጪ ነገስታቶች ግን መልአኮች ናቸው፣ በውጪ የተከበሩ ናቸው። ስለዚህ አሁንም ልል የምፈልገው በውስጥ ግን ኢትዮጵያዊ በጣም በጣም ተበድሎ የሚኖር ማህበረሰብ ነው። አሁንም ይሄ ነገር መለወጥ አለበት። ኢትዮጵያ ላይ የተመቻቸ ነገር አለ እያልኩ አይደለም።
ዲሞክራሲን አልለመድንም። ፕራክቲስ ማድረግ አለብን። ፕራክቲስ አድርግ ስትብል ግን ስለማታውቁት አብይን ልግደል ነው የምትለው። ልግደል እያልከው እንዴት ነው ዝም ብሎ የሚያይ መንግስት? እንዴት ነው ዝም ብሎ የሚያይ? ልግደል፣ አጠፋሃለሁ፣ ቆርጠ ተነስ፣ ቢላን ምንን ይዘ ተነስ እያልክ መንግስት እንዴት ነው ዝም የሚል? አማራ ክልል ላይ የኢትዮጵያን ሰንደቅ ዓላማ ባለኮከብን ይዘ መሄድ የማትችል መብት የማይሰጥ ክልል ስለ ዲሞክራሲ ሊነግረኝ አይችልም። ስለ ዲሞክራሲ ሊነግረኝ አይችልም። እኔ ሰንደቅ ዓላማ ባለኮከቡ የኢትዮጵያ በአሁን ሰዓት ከ30 ዓመት በላይ ያለውን ነው የሚይዘው። ያንን መብት የማይሰጥ መብት ኢትዮጵያን ነፃ አውጣልሃለሁ ብሎ ሲደሰኩር ታየዋለህ። ይሄንን ነው የምነግርህ። ኢትዮጵያ ለዘላለም ትኖር። ዘመነ ካሴ ሰንጋው ዘመነ ካሴና እቺ አዝማሪ ዳኘው አለልኝ እንዲያውም ክርስቲያን ታደለ ጥሩ የሆነ ነገር ነግሬያችኋለሁ። እርግጠኛ ነኝ ታዳምጣላችሁ። መብትን አታውቁት። መብት እንደፈለገ ቢሰጣችሁ ሌላ ነው የምትበድሉበት እንጂ ከሌላው ጋር እኩል ልኑርበት የምትሉት አይደለም። ስለዚህ እግዚአብሔር ኢትዮጵያን ይባርክ። ግብረ ሰዶማውያን ኢትዮጵያ ላይ አይፈቀድም። ሰምታችኋል። ህዝቡ ለፖሊስ ጠቁሞ ቢያስይዟችሁ እርምጃ ቢወሰድባችሁ በኋላ የኢትዮጵያዊነት ማንነት አይደለም። መንግስት ይሄንን መግለጫ አውጥቷል። መንግስት በዚህ ጉዳይ ላይ ተሳታፊ እንዳልሆነ በአደባባይ ተናግሯል። ስልክ ቁጥሮች አስቀምጧል። በስነ ስርዓት እያንዳንዱን ነገር ሆቴሎች ምንም ጠቁሙን እያሉ ነው። መንግስት በዚህ ጉዳይ ላይ በሰፊው እንደሚሰራ በደንብ ተናግሯል። ስለዚህ መንግስት ላይ ሌላ አጀንዳ ለማስነሳት በየአዝማሪዎቹ የምትሰሩትን አጀንዳ ዮኒ ማኛ እየመጣ ይሰባብርልሃል። ሰላማችሁ ይብዛ። አሁንም የአማራ ህዝብን የሚጠላ ማንም የለም። አሁንም ነው ደግሜ የምናገረው፣ ከህዝብ ጋር ማንም የመከላከያ ጸብ የለውም። ግን ጥጋበኛ ሌባውን አጭበርባሪውን ፋኖን ዱቄት አርጎ ያሳየዋል። ሰላማችሁ ይብዛ። መልካም ጊዜ ሆነላችሁ።